በዓለም ካርታ ላይ የምናያቸው ድንበሮች አብዛኛውን ጊዜ ቀጥ ያሉ በወንዞች ወይም በትላልቅ ተራሮች የተከለሉ መስመሮች ናቸው። ነገር ግን የሰዎች ታሪክና ጂኦግራፊ ሲገናኙ አንዳንድ ጊዜ ማመን የሚከብዱና አእምሮን የሚያደናግሩ ድንበሮች ይፈጠራሉ። በዛሬው ቪዲዮአችን ድንበር ሲባል አእምሮአችን ውስጥ የሚመጣውን የተለመደ የፓስፖርት ፍተሻና የሽቦ አጥር ትተን ህንጻዎችን ለሁለት ስለሚከፍሉ ሰዎችን በሰከንድ ውስጥ ወደፊትና ወደ ኋላ ሰዓት እንዲጓዙ ስለሚያደርጉና የጂኦግራፊ እንቆቅልሽ ስለሆኑ አስደናቂ ቦታዎች እንመለከታለን። አረፍ ይበሉና እስከ መጨረሻው ይከታተሉ። 5ኛ ባርሌ ናሳው ሆላንድና ቤልጂየም። ጉዟችንን የምንጀምረው በአውሮፓ ውስጥ ከምትገኝ አንዲት ውብና ሰላማዊ ከተማ ነው። የከተማዋ ስም ባርሌ ናሳው ይባላል። ይህች ከተማ በኔዘርላንድ ወይም በሆላንድና በቤልጂየም መካከል የምትገኝ የጂኦግራፊ እንቆቅልሽ ናት። እዚህ ከተማ ውስጥ ድንበር ማለት ረጅም አጥር ወይም የጦር ሰራዊት ጥበቃ አይደለም። ይልቁንም በመንገዶች፣ በሱቆችና በሰዎች መኖሪያ ቤት ላይ የተቀባ ነጭ መስመር ነው። ይህ መስመር በአንድ በኩል ኤንኤል ማለትም ኔዘርላንድስ፣ በሌላ በኩል ደግሞ ቢ ማለትም ቤልጂየም የሚሉ ፊደላት ተጽፈውበታል። ይህ ድንበር ምን ያህል ግራ የሚያጋባ መሰላችሁ? መስመሩ በአንዳንድ ሰዎች ሳሎን ቤት ውስጥ ያልፋል። ሶፋው ላይ ተቀምጠው ቴሌቪዥን በሚያዩበት ጊዜ አካላቸው ሆላንድ ሆኖ እግራቸው ደግሞ ቤልጂየም ውስጥ ሊሆን ይችላል። በዚህ ከተማ ውስጥ ያሉ ሬስቶራንቶችም እንዲሁ በድንበሩ የተከፈሉ ናቸው። በአንድ ጠረጴዛ ላይ የተቀመጡ ሁለት ሰዎች አንደኛው በቤልጂየም ምሳውን ሲበላ፣ ሌላኛው ደግሞ በሆላንድ ውስጥ ሆኖ ሊያዋራው ይችላል። የአንድ ቤት ዜግነት የሚወሰነው በቤቱ ዋና የመግቢያ በር ወይም በፊተኛው በር ነው። የበሩ እጀታ ያለው ሆላንድ ውስጥ ከሆነ ቤቱ የሆላንድ ነው። ቤልጂየም ውስጥ ከሆነ ደግሞ የቤልጂየም ይሆናል። 4ኛ ሃስኬል ነፃ ቤተ መጻሕፍት አሜሪካና ካናዳ። አሁን ደግሞ አትላንቲክ ውቅያኖስን ተሻግረን ወደ ሰሜኑ አሜሪካ እንሂድ። በአሜሪካና በካናዳ መካከል ያለው ድንበር በዓለም ላይ ረጅሙ ጥበቃ የማይደረግበት ድንበር በመባል ይታወቃል። ነገር ግን በዚህ ድንበር ላይ አንድ በጣም ልዩ የሆነ ህንጻ አለ። ህንጻው ሃስኬል ነፃ ቤተ መጻሕፍትና የኦፔራ ቤት ይባላል። ይህ ህንጻ የተገነባው ሆን ተብሎ በሁለቱ ሀገራት ድንበር ላይ ነው። በቤተ መጻሕፍቱ ውስጥ በዝግታ ስንመላለስ በወለሉ ላይ የተሰመረ አንድ ጥቁር መስመር እንመለከታለን። ይህ መስመር የአሜሪካና የካናዳ ይፋዊ ድንበር ነው። እስቲ አስቡት፣ የመጽሐፍ መደርደሪያዎቹ ያሉት ክፍል ካናዳ ውስጥ ሲሆን መጽሐፉን ደግሞ የምንመርጥበትና የምንመዘግብበት ዴስክ ደግሞ አሜሪካ ውስጥ ይገኛል። በዚህ ሰላማዊ የንባብ ክፍል ውስጥ ተቀምጠው መጽሐፍ ሲያነቡ ጭንቅላታው ካናዳ ውስጥ፣ እግሮ ደግሞ አሜሪካ ውስጥ ሊሆን ይችላል። ይህ ቦታ የሁለቱ ሀገራት የጥበብና የእውቀት መጋሪያ በመሆኑ በውስጡ ለሚንቀሳቀሱ ሰዎች ምንም አይነት ፓስፖርት አይጠየቅም። 3ኛ የዲዮሜድ ደሴቶች አሜሪካና ሩሲያ። ሰላማዊ ጉዟችንን በመቀጠል ወደ ቀዝቃዛውና ጭጋጋማው የቤሪንግ ባህር እንጓዛለን። እዚህ ቦታ በአሜሪካና በሩሲያ መካከል ሁለት ትናንሽ ደሴቶች ይገኛሉ። ስማቸውም የዲዮሜድ ደሴት ይባላል። ትልቋ ዲዮሜድ የሩሲያ ግዛት ስትሆን ትንሿ ዲዮሜድ ደግሞ የአሜሪካ ግዛት ናት። በእነዚህ ሁለት ደሴቶች መካከል ያለው ርቀት 3.8 ኪሎ ሜትር ብቻ ነው። በክረምት ወቅት ባህሩ ሙሉ በሙሉ በረዶ ስለሚሆን በእግር መጓዝ ይቻላል። ነገር ግን እነዚህ ደሴቶች ልዩ የሚያደርጋቸው የቦታው ርቀት ሳይሆን የሰዓቱ ልዩነት ነው። በሁለቱ ደሴቶች መካከል የዓለም አቀፍ ቀን መለወጫ መስመር ያልፋል። በዚህ ምክንያት ትልቋ ዲዮሜድ እና በትንሿ ዲዮሜድ መካከል የ21 ሰዓት ልዩነት አለ። ሰዎች እነዚህ ደሴቶች የትላንትና ደሴትና የነገ ደሴት ብለው ይጠሯቸዋል። በትንሿ ዲዮሜድ ደሴት ላይ ቆመው በሩቅ ወደሚታየው የሩሲያ ደሴት ሲመለከቱ በአይኑ የሚታየው ቦታ ገና ነገ የሚመጣው ቀን ነው። 2ኛ ቶርኒዮ ጎልፍ ክለብ ስዊድንና ፊንላንድ። አሁን ደግሞ ወደ ሰሜናዊ የአውሮፓ ክፍል እንሂድ። በስዊድንና በፊንላንድ መካከል ፍጹም ሰላማዊና መዝናኛ የሆነ ድንበር እናገኛለን። ይህ ቦታ ቶርኒዮ ጎልፍ ክለብ ይባላል። ይህ ሰፊና ውብ የጎልፍ መጫወቻ ሜዳ ግማሹ ስዊድን ውስጥ ግማሹ ደግሞ ፊንላንድ ውስጥ ያርፋል። የሁለቱ ሀገራት ድንበር በሜዳው መሃል በሚያልፈው ወንዝ ላይ ተመሰረተ ነው። ስዊድንና ፊንላንድ
የተለያየ የሰዓት ቀጠናዎች ይከተላሉ። ፊንላንድ ከስዊድን በ1 ሰዓት ትቀድማለች ማለት ነው። አንድ ተጫዋች በስዊድን በኩል ቆሞ የጎልፍ ኳሷን በኃይል ሲመታት ኳሷ በአየር ላይ የበረረች ወንዙን ተሻግራ ፊንላንድ ውስጥ ታርፋለች። ይህ ማለት ኳሷ ከአንድ ሀገር ወደ ሌላ ሀገር መሻገሯ ብቻ ሳይሆን በአየር ላይ በነበረችበት ጥቂት ሰከንዶች ውስጥ የ1 ሰዓት የጊዜ ጉዞ አድርጋለች ማለት ነው። በስዊድን ሰዓት ከቀኑ 10 ሰዓት ላይ የተመታችው ኳስ ፊንላንድ ውስጥ ስታርፍ ሰዓቱ 11 ሰዓት ሆኗል ማለት ነው። አንደኛ ኩች ቤሄር ህንድና ባንግላዴሽ። በመጨረሻም ወደ ኤሲያ አህጉር እንጓዛለን። እነዚህ ቦታዎች ላይ በታሪክ እጅግ አስገራሚውና ውስብስብ የነበረው የህንድና የባንግላዴሽ ድንበር ይገኛል። ይህ ቦታ ኩች ቤሄር ይባላል። ይህ ድንበር ለዓመታት በዓለማችን ላይ ትልቁ የጂኦግራፊ ማዞሪያ ነበር። እነዚህ ቦታዎች ላይ ኢንክሌቭስ ወይም በሌላ ሀገር የተከበቡ የባዕድ ሀገር መሬቶች በብዛት ይገኙ ነበር። ባንግላዴሽ ውስጥ ከ100 በላይ የህንድ መንደሮች ነበሩ። በህንድ ውስጥም እንዲሁ የባንግላዴሽ መንደሮች ነበሩ። ነገር ግን ነገሩ ከዚህ በላይ ይወሳሰባል። እዚህ ቦታ ላይ በዓለማችን ላይ ብቸኛው የ3ኛ ደረጃ ድንበር ወይም ካውንተር ኢንክሌቭ ይገኝ ነበር። ይህ ማለት ምን ማለት መሰላችሁ? የአንድ ህንዳዊ ገበሬ የእርሻ መሬት ነበረች። ይህች የህንድ መሬት በባንግላዴሽ መሬት የተከበበች ናት። ያ የባንግላዴሽ መሬት ደግሞ በድጋሚ በትልቅ የህንድ መሬት የተከበበ ነው። ያም የህንድ መሬት በሙሉ በባንግላዴሽ ሀገር የተከበበ ነበር። ልክ እንደ ማትሪዮሽካ አሻንጉሊት አንዱ በአንዱ ውስጥ የተሸሸገ ድንበር ነው። ሰዎች የትኛው ሀገር ውስጥ እንዳሉ ለማወቅ ካርታ ማየት ግድ ይላቸው ነበር። ከጥቂት ዓመታት በፊት ግን ሁለቱ ሀገራት መሬት በመለዋወጥ ይህንን አስገራሚ እንቆቅልሽ ፈተውታል። እነዚህ ቦታዎች የሚያስተምሩን ትልቅ ቁም ነገር አለ። ድንበሮች በሰዎች መካከል መለያያና የጦርነት ቀጠና ብቻ መሆን የለባቸው። ፍቅር፣ መግባባትና ሰላም ካለ ድንበሮች የኪነ ጥበብ መገኛ፣ የጨዋታ ሜዳ፣ የጊዜ መለኪያ እንዲሁም የሰዎች መገናኛ ድልድይ መሆን ይችላሉ። ውድ ተመልካቾቻችን ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።